ከኬጂ ጀምሮ እስከ ዩኒቨርሲቲ ድረስ ግራንጎልን አክቲቬት የሚያደርግ እንጂ ቀኙን አይደለም። አዋቂ ያለ እንጂ ጠቢብ የለም። የጾታዊ ግንኙነት ፈቃድ ማነሳሳት ልክ እንደ ውሃ ነው ማለት ነው። የሚያቀብጥ የሚያናውጥ አንጀትሽ ውስጥ እንዲህ አይነት ስሜት ከመጣ ከፈላ ከታወከ የሚመጣ መከራ አለ ነው። መልካም ትልቅ ርዕሰ ጉዳይ ነው ዛሬ የምናነሳው። ብዙዎችን ያነቃል ብዬ አስባለሁ ይሄ ርዕሰ ጉዳይ። ምክንያቱም ከሶስቱ የማሰቢያ አካሎቻችን አንዱ ስለሆነና ጠንካራውም ስለሆነ ነው። በኢትዮጵያ ሊቃውንት ሶስት የማሰቢያ ቦታዎች አሉ። እንደ ሳይንሱ አይደለም፣ ትንሽ ለየት ይላል። አንደኛው ሆድ ዕቃ ነው፣ ኩላሊት ወይም አንጀት አካባቢ ነው። ሁለተኛው ልብ ነው። ሶስተኛው ናላ ወይም ብሬናችን ነው። ስለዚህ ምን የሚባል አባባል አለ? ከአባባሉ ጀምሬ በጣም እየተነተን ነው እንሄዳለን። ኩላሊት ያጤሰው፣ ልብ ያመላለሰው፣ ናላ ያወረሰው። ስለዚህ ይሄኛውን ለማጤስ፣ ይሄን ለማመላለስ፣ ይሄን ለማውረስ አድርገዋል። ይሄ ትልቅ አባባል ነውና ሶስቱ ይገናኛሉ። አንዱ ያንዱ ማንጠሪያ፣ አንዱ ያንዱ መለያ ነው። በመሰረታዊ ነገሩ አራት ባህሪያት አሉ። እሳት፣ ውሃ፣ ነፋስ፣ መሬት። ኃይልም አላቸው። ጠባያቱም ኃይሎቹም አዎንታዊና አሉታዊ ነገርን በሰውነታችን ላይ ያሳድራሉ። ስለዚህ የሰው ሆድ ዕቃ የሚመራው በውሃ ባህሪ ነው። አሁን ሆድ ዕቃ አካባቢ ላይ ስላለን ነው። ደረታችን የሚመራው ሳምባችን አካባቢ ነፋስ ነው፣ እስትንፋስ አካባቢ ነው። ጭንቅላታችን የሚመራው በእሳት ባህሪ ነው። የብሬናችንን ወይም የአንጎላችን የልባችንን መጨረሻ ኩላሊት ላይ ስንወርድ አንጎል ዋናው ማዕከል ነው። እንደምናውቀው ምክንያታዊ ሊሆን ይችላል። ትንተና ይወዳል፣ እቅድ ማውጣት ይወዳል። ስለዚህ ሞር ትኩረት የሚሰጠው ከእውቀትና እውቀት ጋራ ነው። ቀኝ ክፍል አለው፣ ግራ ክፍል አለው። ግራ ክፍል ሞር ከቋንቋ ጋራ ከትንተና ጋራ ይያያዛል። ቀኙ ደግሞ ከተመስጦ ከራእይ አካባቢ ጋር ይያያዛል። ሁለቱን እግዚአብሔር አምላክ ካርፐስ ካሎሰም በሚባል ትልቅ ወፍራም የነርቭ መዋቅር አዋቅሯቸዋል። ስለዚህ ሰው ስጋዊነትን መንፈሳዊነትን አስተባብሮ እንዲኖር የእግዚአብሔር ፈቃድ ስለሆነ ማለት ነው። እና ከአራቱ ባህሪያት በእሳት ባህሪ ይወከላል። በጣም በብዙ ኒውሮኖች የተዋቀረ ነው። ሁለተኛው ልብ ነው። ልብ ሞር ከስሜት ጋር ይያያዛል፣ ከጥበብ ጋር ይያያዛል፣ ከፍቅር ጋር ይያያዛል፣ ከርህራሄ ጋር ይያያዛል፣ ከድፍረት ጋር ይያያዛል፣ ከህሊና ጋር ይያያዛል። እና ይሄ ሴንተር ላይ ነው፣ ሚዛን ሆኖ ይገለጻል። ስለዚህ ይሄና ልብና ብሬን ደግሞ በፖይንት ዋን ሄርትዝ ይገናኛሉ። ይሄ አንደኛው የጥበብ ማዕከል ነው። ሶስተኛው ሆድ ዕቃችን ነው። ሆድ ዕቃችን ነው ትልቁ ክፍል ይሄ ነው ዛሬ የምናነሳው። ኩላሊት ልንል እንችላለን፣ ወይም አንዳንዴ አንጀት ልንል እንችላለን። ትልቁ አንጀት፣ ትንሹ አንጀት ሊሆን ይችላልና ሆድ ዕቃ አካባቢ ገት የሚባለው አጠቃላይ ክፍሉ አሁን ያነሳሽው ሐሳብ ነው እና የሚመራውም በውሃ ባህሪ ነው። ደረት በነፋስ ወር በአየር፣ ይሄኛው በእሳት፣ ይሄኛው በነፋስ፣ ይሄኛው ደግሞ በውሃ ባህሪ እና ሆድ ዕቃችንም ኦልሞስት 75% ውሃ ነው። ይሄን ነገር በደንብ ለመረዳት ትንሽ ተንተን ባድርገው እና ውሃ በሁለት መልኩ ሊገለጽ ይችላል። አንድ የተረጋጋ ውሃ አለ፣ እርግጥ ያለ ውሃ። ሁለተኛው ደግሞ በጣም ብዙ ስቶርም ያለው፣ ነፋስ ያለው፣ ማዕበል ያለው፣ ወጀብ ያለው ያልተረጋጋ ውሃ አለ። ስለዚህ በውሃ አንጻር የተረጋጋ ውሃ አለ፣ ሁከት ያለበት ውሃ አለ። በተመሳሳይ መልኩ አንጀታችንና ኩላሊታችን አካባቢ ጸጥ የሚያደርግ የሚያሳርፍ በደስታ የሚመላ ስሜት አለ። በአንጻሩ ደግሞ ልክ እንዳልተረጋጋ ውሃ ንጹህ የሚያደርግ ስሜት አለ እና ይሄ ደግሞ እኔ አንድ ቦታ ገልጬዋለሁ። ከእኛው በእኛው ለእኛው የሚል አባባል አለኝ። ከእኛው የሚመነጭ በእኛው አካል የሚሰማ ለእኛው ነው መልእክቱ፣ ለሌላ አይደለም። የራሴ የሆድ ዕቃዬ የኩላሊቴ የአንጀቴ ስሜት ለኔው ነው፣ በእኔው ነው፣ ከእኔው ነው፣ ለሌላ አይመለከትም። ትልቅ የሆነ የማስጠንቀቂያ ደወል ሆኖ የሚሰማ ድምፅ ነው። ስለዚህ ቅድም እንዳልሽው አንጀት የተንሰፈሰፈ ያለሽ ሰፈሰፋል ማለት ነው። ሆዴን ባርባር አለው፣ መረባበሽ ሊሆን ይችላል። አንጀቴ የረታወከ ትላለች አንዲት እናት። ምን ሊመጣ ይሆን ወይም ሊመጣ ይሆን ይላል፣ ይታወክ ይችላል። ሆዷ ዘመድ ሳይወድ አፏ እህል ሳይለምድ ይባላል። እንግዲህ ሆዷ ወይም አንጀቷ ምግቧ እና የሆነ የመውደድ ነገር አለ። ከአንጀቴ ነው ይላል አንድ ሰው፣ ከአንጀቴ ነው
ካንዳንዴ ከልቤ ነው ሊል ይችላል እንደያመጣጡና አንጀት የተላወሰ ሊል ይችላል እና ስሜቱ እዚህ አካባቢ ነው በጣም የሚሰማው ምክንያቱም ውሃ ነው ንጹህ ስታ ነው ሬስትለስ ነው አንዳንዴ ግን ከራስ ጸጉርሽ ጀምሮ እስከ ትከሻሽን ሊወርልሽ ይችላል ስሜቱ ወደ ላይ ምክንያቱም ኩላሊት ከአንጎል ጋራ ስለሚያያዝ ማለት ነው ስለዚህ ይሄ ትልቅ የማስተዋል ሴንተር አድርጎ እግዚአብሔር ለእያንዳንዱ ሰው የሰጠው ትልቅ የማስተዋል ቦታ ነው ማለት ነው ስለዚህ ስለ ትልቁ የሰውነት ክፍላችን ነው እያወራን ያለ ነው እንጂ ስለ ምግብ መፍጨት መድቀቅ አይደለም ከፍ ወዳለው ደረጃ መውጣት አለብን ዳዊት ይገርመኛል በመዝሙር 25 በቅንፍ 26 ቁጥር 2 ላይ አቤቱ ፈትነኝ መርምረኝ ካለ በኋላ ኩላሊቴንና ልቤን ፈትን ይላል እግዚአብሔር ልብና ኩላሊትን ይመረምራል ይላል አይደለ ስለዚህ የሚመረመር ነው ማለት ነው ዳዊት ልቤንም ኩላሊቴንም ፈትን አለ ብሬኔን ብቻ አለ ስለዚህ ኩላሊት እንደውም በኢትዮጵያ ሊቃውንት እይታ በግራና በቀኝ በሁለት ወገን የሚገኝ ክብ እንክብል የባህሪ ሚዛን ሁለትነት ትክክልነት ያለው ይሉና ሌላ ሁለተኛ ግብሩ ግን የፍትወት መነሻ ነው ራሱ ሴክሹዋሊቲን ያነሳሳል ይሄ ቦታ እንግዲህ ከማስተዋል ደግሞ ይዘልና የጾታዊ ግንኙነት ፈቃድ ማነሳሳት ልክ እንደ ውሃ ነው ማለት ነው ሚያቀብጥ ሚያናውጥ የስጋዊ ስሜትም መነሾ ሆኖ ይገለጻል ይሄ ቦታ ስለዚህ አንድ ነገር ሆኖ ግን ብዙ ነገርን ማከናወን የሚችል ነው ስለዚህ ማስተዋል ረቂቅ ምክር ውስጥ አለ ትልቅ ጉዳይ ነው ያነሳውት ማስተዋል ረቂቅ ምክር ወይም ውሳጣዊ ነገርን ይይዛል የውስጥ ነገርን ይይዛል እና ስለዚህ ብሬናችን ለእውቀት መቀመጫ ነው የእውቀት መጋዘን ነው አንጎሌ የሁላችንም አንጎል ልብ ደግሞ የጥበብ ነው ኩላሊት ደግሞ የማስተዋል ነው ስለዚህ ማስተዋል ጥበብና ዕውቀት ማለት ነው ሶስት ሴንተሮች አሉን ማለት ነው ሴንተር ኦፍ ኢንተለጀንስ አለ ስለዚህ አሁን ስንቱን ተጠቅመናል እያየነው እንሄዳለን ዓለሙ እንደውም ካንጎልም ለይቶ የግራንጎሉ ላይ ነው ስራ የሚሰራው ከኬጂ ጀምሮ እስከ ዩኒቨርሲቲ ድረስ ግራንጎልን አክቲቬት የሚያደርግ እንጂ ቀኙን አይደለም ቀኙ ራይ ተመስጦ ብዙ ነገር የሚያከናውን ነው ስለዚህ ሄዶ መጨረሻ ላይ ኢጎ በርትቶበት ኒውክሌር ሰርቶ እርስ በርስ ነው የሚተላለቀው ስለዚህ አዋቂ ያለ እንጂ ጠቢብ የለም ጠቢብ ለመሆን ኩላሊትሽ ላይ ያለውን ማስተዋል ልብሽ ላይ ያለውን ጥበብ አንጎልሽ ላይ ያለውን ዕውቀት ማስተባበርና ማዋሃድ ማሰናሰል ስትቺ ነው አንቺ ጠቢብ የምትባየው ከዛ ውጭ አዋቂ ትሆኛለሽ እንጂ ጠቢብ ልትሆኛ አትቺ እግዚአብሔር ግን ሶስቱንም እንድናስተባብር አድርጎ ፈጥሮናል ለዚህ ነው ኩላሊት ያጤሰውን ልብ ያመላለሰው ናላ ያወረሰው የሚል ኢትዮጵያዊ የጥበብ ቃል ያለው አሁን ደግሞ ሳይንሱም እንዳልሽው ያደገ ሲመጣ በሶስቱ መካከል ያለውን ግንኙነት አወቀ ለምሳሌ በሆድቃሽ ላይ ወይም በአንጀትሽ ወይም በኩላሊትሽ አካባቢ ያለውን ማስተዋል እና አንጎልሽ ላይ ያለውን ዕውቀት የሚያስተሳስር ባለ ሁለት አቅጣጫ የግንኙነት መረብ አለ ይሄ እንግዲህ ገት ብሬን አክሲስ ይባላል የሚያገናኛቸው ነገር አንጀትሽን ወይም ኩላሊትሽን ከብሬንሽ ጋር የሚያገናኝ ዘንግ አለ ይሄ እንግዲህ እግዚአብሔር በተፈጥሮ ለሰው ልጅ የሰጠው ነው ደስ ይላል እንደ ሚዛን ማለት ነው ሚዛን ሶስት ሚዛኖች የተያያዙ ናቸው አገናኛላቸው ማለት ነው እና የሚገርመው ይሄ አውታር ከ100 እስከ 500 ሚሊዮን የነርቭ ሴሎች አሉት በጣም ብዙ እኮ ነው ከ100 500 ሚሊዮን የነርቭ ሴሎች አሉት ባይሆን ከስፓይናል ኮርድም ይበልጣል ቢያንስ ያ ወደ 100 ሚሊዮን ኒውሮኖች ነርቮች ነው ያሉት ይሄ ግን እስከ 500 ሚሊዮን የሚጠጋ ነርቭ አለው በተናጠል የምግብሽን መፈጨት ይቆጣጠራል ብሬንን ሳይፈልግ ይሄ በጣም የሚገርመው ነው አሁን ልብም አሁን የተረጋገጠው ብቻውን ማሰብ ይችላል ይሄም 3 ሰከንድ ብሬን ተብሏል ይሄም ሰከንድ ብሬን ተብሏል ድሮ ብቻቸውን መከወን ይችላሉ ተዋህደውም መከወን ይችላሉ ስለዚህ በልዩነት ውስጥ አንድነት በአንድነት ውስጥ ልዩነት አለ ማለት ነው ስለዚህ ትንሽ ማብራራት ያስፈልጋል አንጎል እንደው ወደርሱ ከሚልከው ሲግናል ወይ ምልክት በላይ እርሱ ወደ አንጎል ሊልክ ይችላል ይሄም መታወቅ አለበትና ከ30 በላይ የተለያዩ የነርቭ አስተላላፊዎችን ይሄ ቦታ ያመነጫል ለምሳሌ ሴሮቶኒን ሊያመነጭ ይችላል ወደ 90% ያ ደስተኛ እንድትሆኝ ያደርግሻል አሁን ትንሽ ወደ ሳይንሱ እናስጠጋው በማለት ነው እንጂ የጥንቱን ነው ዛሬ ማቅረብ መፈልገው
ደስተኛ የኒውሮን አስተላላፊ ሊያመነጭ ይችላል። 50% ደግሞ ዶፓሚን ሊያመነጭ ይችላል። ማን ጊዜ ተነሳሽነት ምናምን ሪዋርድ ምናምን ይሰማሻል። ኤግዛክትሊ ደግሞ እንደገና ጋማ አሚኖ ቢውትሪክ አሲድ ሊያመነጭ ይችላል። ያ ደግሞ መረጋጋት፣ እርጋታ፣ እርግት ምትይበት አይነት ስክን በጣም ጥሩ። እንደገና የሚያገናኝ የቬገስ ነርቭ አለ። የቬገስ ነርቭ በጣም ይገርማል። ከ10ኛው እንግዲህ የራስ ቅል ነርቭ ሲሆን ምንን ያገናኛል መሰለሽ? ኩላሊትን፣ ልብን፣ ብሬንን ያገናኛል። ይሄ እንግዲህ እግዚአብሔር የሰጠው ነው። ስለዚህ የልብ ምትሽን አሁን አንዳንዴ ልብሽ ይመታል፣ አተነፋፈስሽን፣ የምግብ መፈጨትሽን፣ ስሜትሽን ሁሉ ሊቆጣጠር እንግዲህ የተሾመ ነው ማለት ነው። የተሾመ ነው። ስለዚህ አንጀታችን አካባቢ ወደ 100 ትሪሊየን በላይ ረቂቅ ተዋሲያን አሉ። ምግባችንን ያዋህዳሉ፣ በሽታ አምጪ ተዋሲያንን ይከላከላሉ፣ የነርቭ ስርዓቶቻችን ያዋህዳሉ። ስለዚህ የዚህ አለመመጣጠን ጭንቀት ሊመጣ ይችላል። አይምሮሽ ፍዝዝ ማለት ነገሮች ሊመጣ ይችላሉ። ጭጋግ ነገር ሊኖር ይችላል። እና ብቻ እግዚአብሔር ባወቀ ለሰው ልጅ ይህንን ኃይል ሰጥቷል። ደስታ ወይ ደግሞ ሀዘን ሊመጣ ሲል ሳናቀው ውስጣችን ድንገት የሚሰማን ስሜት እንዴት ይመጣል? ትረስት ዩር ኢንቲዩሽን ይላሉ ፈረንጆች። ስሜታቸውን መከተል። ግን ትክክለኛ ስሜት ነው አይደለም የሚለውም በኋላ ልብ አመላልሶት ናላ ወርሶት ተንትኖት አመስጥሮት ሊያቀርበው ይችላል። በምን መለየት ይችላል ያ ሰው? ለምሳሌ አደጋ የሚፈጠር ከሆነ፣ መከራ ሊመጣብሽ ከሆነ፣ የሆነ ችግር ሊመጣ ከሆነ ሁከት አማዎት ይባላል። አንጀትሽ ይታወካል። በቃ ወይ ሀዘን ቅርብ ቤተሰብ ወይ መኪና ሊገጫ ይሁን ሊሞት ይሁን ምን ብቻ የሆነ ነገር ንብረትሽ ሊቃጠል ይሁን ሊጠፋ ይሁን ብቻ እንደ አላርም ነው። ድንገት ነው ሳታስቢው የሚፈጠረው። ይሄ አስበሽ አቅደሽ አይደለም። በድንገት አንጀትሽ እንደ ቡጢ እንደዚህ እንዲያለ ቦክሰኛ እጁን እንደሚጨብጥ ሆድሽ ይጠነክራል። እዚህ አካባቢ በጣም ነው የሚጠነክረው እና በቃ የጤነኝነት ስሜት አይሰማሽም። ይሄ ምንድነው የምታውቂው መሰለሽ? በድንገት የሚከሰት ነው እንጂ አስበሽው አይደለም። ራሱ ነው የሚመጣው ድንገት። ይሄ ስሜት አሁን ሰዎች መለየት ስላለባቸው ነው። ይሄ ስሜት እግዚአብሔር ሲሾመው ልክ እንደ ውሃ ማዕበል ነው። ጎርፍ በድንገት እንደሚመጣ እንደሚያጥለቀልቅ ሳይታሰብ ነፋስ አነሳስቶት ይሄም ሳታስብ የሚነሳ ስሜት ነው። ለምሳሌ ይሄ አንጎልሽ ልብሽ ከመረዳቱ በፊት የሚፈጠር ስሜት ነው። ለዚህ ነው ኩላሊት ያጤሰው የሚባለው። ከእሳት በፊት ምንድነው ይጨሳል አይደለ? በቃ ጭስ ታየ ማለት እሳት ሊመጣ ነው ማለት ነው። ስለዚህ ኩላሊት ማጤስ ማለት መጀመሪያ የሚፈጠር ስሜት ነው ማለት ነው። ስለዚህ የውሃ ባህሪ ስለሆነ ሆድ ዕቃ በድንገት ይንቀሳቀሳል። በድንገት ምግብ መብላት ፍላጎትሽ ዝግት። ይሄ ማለት ምንድነው? ያደጋና የመከራ ስሜት ነው። ነፍስሽ እያስጠነቀቀሽ ናትና አንጀትሽ ስለታወከ የውስጥሽ መቅደስ ታውቋል፣ ተረብሿል፣ ጫጫታ ውስጥ ነው ማለት ነው። እንዴት ታረጋጋዋለሽ? በኋላ እናየዋለን። እና አደጋ ውስጥ እንዳንወድቅ አጥብቆ እየነገረን ነው፣ ወይም ሊመጣብን ያለውን ፈተና ቀድሞ እየነገረን ነው። ያን ጊዜ የራስሽን አማራጭ መውሰድ፣ ወይ መጸለይ፣ ወይ ቦታ መልቀቅ ካለብሽ ያን ቦታ መልቀቅ። ምሳሌ የሆነ ቦታ ውስጥ ሆነሽ ድንገት ውጪ ከዚህ ቦታ የሚል ስሜት ቢሰማሽ ቶሎ መውጣት አለብሽ። አንቺ ያለሽበት ቦታ ላይ ከላይ ወድቆ አደጋ ሊያደርስብሽ ይችላል። ስለዚህ ይህ ቀድሞ ይነግርሻል። ምክንያቱም ነፍስ አዋቂት ስለሆነች ቀድማ ሄዳ ልታይ ትችላለች። ስጋ ባያውቅ ተዋህደው ነው የሚኖረው ነው። ሁለተኛው የደስታ ስሜት ደግሞ ሲመጣ የሆነ ፍቅር ሊመጣ ሲል፣ ደስታ ሊመጣ ሲል፣ የሆነ ነገር ሊመጣ ሲል አንጀትሽ ደግሞ በአንጻሩ ደስ ይለዋል። እንደው ፈረንጆች በቢራቢሮ ክንፍ ነው የሚመስሉት የደስታውን ስሜት እና ያለማቋረጥ ይርገበገባል። እንደ ቢራቢሮ ክንፍ ውስጥሽ የሆነ ደስ የሚል ስሜት አለው፣ ይርገበገባል። ለዚህ ነው ከቢራቢሮ ጋር እንደውም የሚያያይዙት ምንድነው? ቢራቢሮዎች በክንፋቸውና በሆዳቸው ባሉ ነርቮች ነው የሚጠቀሙት እንጂ በአንጎላቸው መረጃ ያዘጋጁ። ይሄም በተመሳሳይ መልኩ ከብሬንሽ በፊት አንጀትሽ አወቀው ነው አስተዋለው። ገና እኮ ብሬንሽ መረጃ አልተነተነም፣ ልብሽ አላመላለሰም። ከአንጎልሽ ከልብሽ በፊት ምንሽ አወቀው? የመጀመሪያው ቦታ ኩላሊትሽ ወይም አንጀትሽ አወቀውና እንደ ቢራቢሮ ክንፍ ነው ውስጥሽን እንደው የሚያተረማመሰው። ይሄ ደግሞ የደስታ ስሜት ነው። ደስታ በጣም ደስታ ሲሰማሽ የሆነ የደስታ ነገር ሊመጣልሽ ሲል የሚሰማሽ ስሜት ያን ጊዜ ከአንጀት ወደ አንጎል የሚያረጋጋ መልእክት ነው የሚልከው። በጣም የሚያረጋጋ ሰላማዊ መልእክት ይልካል። እዚህ አካባቢ ሙቀት ሊሰማሽ ይችላል፣ ቅልልሽ ይችላል። ሆድሽ እንደ ቅድሞ አይኮማተርም፣ ሞቅ ያለ ስሜት ሊሰማሽ ይችላል። ምግብሽን በደንብ ይፈጫል፣ አፒታይትሽ ይከፈታል። ያኛው ይዘጋል፣ ቁልፍ ነው የሚያደርገው። ለምሳሌ ኢቭን
ሰው ሊያሰናክለው የሚመጣ እንኳን ሰው ከመጣ የመጀመሪያው ነፍስሽ ታውቃለች። በመንፈሳዊ ዓለም ልንገርሽ እንደው ሁለተኛውና ልዩነቱና አንድነቱ ሁሉም የተመልካቾች ራሳቸውን ይገምቱት። ከእግዚአብሔር ጋር ጥልቅ ግንኙነት የፈጠረ ሰው አለ። መንፈሳዊ ስፒሪቹዋል የሆነ ሰው ካለ መኖርም አለበት ብዬ አምናለሁ። ለምሳሌ ያ መንፈሳዊ ሰው በስጋዊ ነገር ሊፈትነው የሚመጣ ሰው ካለ ነፍስ ታውቃለች። ነፍስ ስለምታውቅ ያን ሰው ከእግዚአብሔር ሊለይ የሚመጣ አንድ የሆነ ክፉ መንፈስ የተጫነው ሳምበዲ አለ ሊየመጣ ነው። ያን ጊዜ ልቡ ነው የሚታወከው። ቀድሞ ልቡ ልትመታት ሆዱ ይታወካል። ምግብ ሁሉ ላይ ይበላለት ይችላል። ምግብ ሁሉ ላይ ፈጭለት ይችላል። ይሄን ሲሰማ ያ ሰው አሁን በመንፈሳዊ ዓለም ላሉ ነው ምክር የማቀርበው። አንድ ሰው እየመጣ ነው ኔጌቲቭ ኢነርጂ ይዞ ወደ አንተ ቦታ ያ የኔጌቲቭ ኢነርጂ የተሸከመ ሰው ከአምላክ ሊለይ ነው መስመሩ ላይ መጥቶብሃል ነው። ቶሎ እርምጃ ወይ እንደ ዮሴፍ ሽሽ ወይም ጥፋ ወይም ስልክን አጥፋ አይነት ነው። አሊያ ግን ኢንተርቴን ካረገውና ከተቀበለው መውደቁ አይቀርም። ነፍስ ግን ቀድማ እህል ሁሉ ልዘጋው ትችላለች። ምልክት ነው፣ ሳይን ነው። በአንጻሩ ደግሞ ደስታ፣ ሰላም እንዲህ አይነት ነገሮች ወደ አንቺ ህይወት ሊመጡ ሲሉ በቃ የምግብ ስሜትሽ በጣም ይከፈታል። በቃ ነቃ ይላል ሰውነትሽ፣ ሊበላልሽም ይችላል። በቃ ያን ጊዜ ማለት ደህንነት ላይ ነው። ተስማምተዋል። ይሄ ነገር ለአንተ የተመቸ ነውና ልክ እንደ የሆነ የተቀደሰ ነገር ወደ አንቺ ፊልድ ኤነርጂ ፊልድ ውስጥ እየመጣ ነው ማለት ነው። ቻርጅ የሚያደርግሽ ያኛው ባትሪሽን ሎ ነው የሚያደርገው፣ ይሄ ደግሞ ቻርጅ የሚያደርግሽ ነው። ሁለት አይነት ሰዎች አሉ። አንዳንዶቹ ባትሪያችንን ሎ አድርገው ኃይላቸውን አጥተው እኛን የሚያሳጡናሉ። ሁለተኛ ደግሞ ኤነርጂያቸው ከፍ ብሎ እኛን ከፍ የሚያደርጉ አሉ። እነዚህኞቹ ደስታና ሰላም ነው በአንቺ ህይወት ውስጥ ሲመጡ የሚሰጥሽ። እነዛኞቹ ደግሞ ኃይልሽን ድሬን ነው የሚያደርጉሽ። መጠውሽ እንድትይ ነው። ከነሱ ጋር ብትይም ብታስቢም ብሰሪም ኃይልሽ ተመጦ ነው የምትገቢው። ይሄኛው ግን በአንጻሩ ስለሆነ ይሄኛው ስሜት በጣም እንደ ቢራቢሮ ኮረራን ከሰማን በቃ ደስታ መጥቷል ምን እንደሆነ እናቀው። ሶስተኛውና ከባዱ የክህደት ነው። ክህደት ለምሳሌ ባለትዳር ናቸው እንበል፣ ሁለቱ ባልና ሚስቶች ናቸው። አንዱ እግዚአብሔር የማይወደውን መተማመንን ሊሰብር የሚችልን ኃጢአት ሊፈጽም ይችላል። በዛ ሰዓት ወይ ባል ሊሆን ይችላል ወይ ሚስት ልትሆን ትችላለች ከሌላ አካል ጋር። ያን ጊዜ አንጀትሽ መኮማተር ብቻ ሳይሆን ይወድቃል ስሜቱ። በቃ በጣም ከባድ ስሜት ነው። ያቃል በቃ ምንም አንድነቱን ሲያፈርሰው የሆነ ነገር እንትን ሲልሽ፣ ይሄ ደግሞ እንደ ቅድሙ መንሰፍሰፍ ሳይሆን መውደቅ ጭምር ስሜት ነው ያለው። ይሄኛው ከባዱ ስሜት ነው። ስለዚህ ይሄ ማለት የሆነ ጥብቀትሽን ጽናትሽን አተሻል ነው፣ አንድነትሽን አተሻል ማለት ነው። እና ለምሳሌ ምንድነው የሚሰማሽ? ወዲያው ምን እንደሆነ አታውቂም፣ ብቻ የመሰረትሽው የገነባሽው ነገር ልክ ሲናድ አይነት ምን ይሆናል? ይሄ አንጀትሽ ክፍል ቅድም ሙቀት ነው አይደል ያልኩት፣ ይሄ ደስ የሚል ሙቀት። ይሄኛው ደግሞ ክፍት ይሆናል፣ ባዶ የሆነ ብቻ የሆነ ባዶ ቅስቅስ የሚል ስሜት ማለት ቆሪር ይባላል። ይሄ የቀዘቀዘ የቅድሙ ሐዘኑ እንደ ድንጋይ ነው እንደዚህ የተወጠረ፣ ይሄ ግን ቅስቅስ ያለ ስሜት ነው። የሆነ ብቻ ካንቺ የሆነ ነገር እንደወደቀ ሊሰማሽ ይችላል። ይሄ በጣም ከባዱና በቃ ኃይልሽ ይፈሳል፣ ፍስስ ይላል። አቅም ቅስም ተሰበረ እንደሚባል አይነት ነው። የሆነ ነገር ስብር ሲል ይሰማሻል። አራተኛ ቁጣ፣ ብግነት የሆነ ሲመጣ እሳት ሆኖ ነው ደግሞ የሚሰማው። እዚህ ላይ የሆነ ቁጣ ነገር ወር ጠብ ሊመጣ ነው ወር ምናምን ነገር ሊመጣብሽ ከሆነ ይበግናል። የእቶን ምድጃ በዚህ ውስጥ የሚፈላው ነገርና ለምሳሌ በመልካ ማርያም ላይ ሰላም ለአማውትኪ ነበልባለ ሐዘን ዘአዋዮ ይላል። ልጅን በቀራንዮ በሰቀሉት ጊዜ እሳታዊ ነበልባል አንጀትሽን ላቃጠለው በቃ ለአንጀትሽ ሰላምታ ይገባልና ይቃጠላል። ይሄ በቃ ይሄ ከባድ ቃጠሎ ነው። አንጀቴ ተቃጠለ ያለሽ ነው የምትዩ።
ይሄኛው ድንገተኛ ነው። ይሄ ደግሞ ቁጣ ነው፣ ሐዘን ነው፣ በጣም ከፍተኛ ቁጣ፣ ብግነት ሊመጣ ሲል ይሄ ሆድቃሽ መቃጠል ይጀምራል። ጡንቻሽ ይወጠራል፣ ሙቀት ይሰማሻል፣ አተነፋፈስሽ ቁርጥ ቁርጥ ሊል ይችላል። ስለዚህ በቁጣና የብግነት ነገር እየመጣ ከሆነ ነው ሆድቃችን በዚህ ደረጃ ልክ እንደ እቶን ምድጃ ሆኖ እሳትን እንደሚያነድ ውስጣችንን ያቃጥለዋል ማለት ነው። ይሄ ማለት ጠብ እየመጣ ነው፣ ቁጣ እየመጣ ነው፣ አንተን የሚያበግን ነገር፣ በቃ ጭንቅላትን ሊያፈነዳ የሚችል ነገር እየመጣ ነው ይላል። ገጥሞኝ ያውቃል ይህ ስሜት። ሁላችን በድንገት ነው እንደ አይነት ነገር እና በአንድ ወቅት ነው የገጠመኝ ይሄኛው ስሜት። በእውነትም የሚያስቆጣ ነው፣ የሚያበግን ነው፣ የሚያነድ ነው፣ የሚያቃጥል ነው ስሜቱ። እና ድንገት ነው በቃ የተቀመጥኩበት ቦታ ሆኖ ተሰማኝ ማለት የማቃጠል ሆድሽ በቃ ሆድን ድንገተኛ ነው፣ በቃ እንደ መብረቅ ብልጭታ እኮ ነው። ድንገት ሳታስበው ብልጭ እንደሚል አይነት ስሜት ነው። ትንሽ አስበሽው አውቀሽው ተረድተሽው ማይሆን ስሜት ነው እና የማጠብቀው ሆድ የመንቀጥቀጥ ስሜት፣ አተነፋፈስሽ ቁርጥ ቁርጥ የማለት ስሜት፣ ጫና በቃ እንደ ምድጃ ማለት ነው፣ አንጀትሽ ስሜት ነው። ከዛ በኋላ ሲሄድ ያየሁትም በእውነት የመናደድ የመጨረሻ ሊሆን ይችል ይሆን። ከዛ በኋላ እንኳን እንደዛ ሆኜ አላውቅም። ሁላችንም ያጋጥመናል። በአስተያየት መስጫው ላይ ሊሰጡ ይችላሉ እያንዳንዳችን። እና ምንድነው ይሄ ስሜት? በቃ ሊመጣብህ ያለው ነገር ቁጣ አለ፣ ሊያናድድ፣ ሊያስቆጣ፣ ሊያበሳጭ፣ ሊያጨስ ሁሉ ይችላል የሚል ስሜት ነው ቀድሞ የሚነግርሽ ማለት ነው። መጨረሻ በረከት ሊመጣ ከሆነ አሜን። እንግዲህ ብዙዎች ሊያውቁት ይችላሉ። ቅድም ጥሩ ነገር ነው ብያለሁ፣ ግን ይሄ ሞር በረከት ብሌሲንግ የምንለው ነገር ለምሳሌ በእውነት በፍቅር ከአምላክሽ ጋር ልትገናኝ ከሆነ በቃ ሆነ በረከት ብቻ ሰማያዊ ነገር ነው። ሞር ሊሰማ ከሆነ ውስጥሽ ይለሰልሳል። ትልቅ ልክ እንደ ዝናብ ነው። አሁን የክረምት ወቅት ነው። ጠብ ጠብ ሲል መሬት እንደሚያለሰልስ አይነት የመለስለስ ስሜት ነው ውስጥሽ ሊሰማሽ የሚችለው። ምክንያቱን አታቂም። ሰውነትሽ ግን ይሞቃል፣ ሙቀት ይሰማዋል። ጥሩ ትንፋሽ ይተነፍሳል። ጸጥ እንዳለ ውሃ ሊሆን ይችላል። በቃ መረጋጋት፣ መጨረሻ በጣም የሚያረጋጋ ስሜት ነው በድንገት ከውስጥሽ የሚወጣውና በቃ ያ ሲሆን በደስታ መዋጥ፣ በዚህ ብዬ ልዝጋው አላውቅም። የሆነ ደስታ ያሰጥምሻል። ድንገተኛ ነው። ቁጭ ብለሽ እኮ ነው የጻፍሽ ሊሆን ይችላል፣ ያነበብሽ ሊሆን ይችላል፣ ዝም ብለሽ ሊሆን ይችላል። ግን ሰደንሊ ይሄ የዚህ ስሜት አስበሽው አይደለም፣ ተዘጋጅተሽ አይደለም እና በድንገት ሰላም ውስጥሽ ይፈሳል። ይሄ ማለት በቃ በረከት ሊመጣ እንደሆነ ረዳዋለሁ። የሚጠብቀኝ መልአክም ቀርቦ ሊሆን ይችላል፣ ሳምቲንግ ነገር ይሆናል እና በዚህ መልኩ እንግዲህ ሰዎች ሌላም ስሜቶች ሊኖሩ ይችላሉ እና ራሳቸውን ይመልከቱበት እና ምን እየነገረኝ ነው ውስጤ፣ ምን እየመከረኝ ነው ውስጤ ብለሽ ደግሞ ልብሽ ማመላለስ ብሬንሽ መተንተን ይችላል። ይሄ ግን ልብንም አይፈልግ ብሬንንም አይፈልግ በድንገት የሚከሰት ስለሆነ የአንጀት ስሜት ወይም የኩላሊት አካባቢ ያለው ስሜት በዚህ መልኩ ልንገልጸው እንችላለን።